ደሃ ሰዎች አስተማማኝ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ስራ ይፈልጋሉ። አስተማማኝ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ስራ ከፈለጋችሁ ባለሙያ መሆን ይጠበቅባችኋል። ባለሙያ መሆን ከፈለጋችሁ ዲግሪ ሊኖራችሁ ይገባል። ዲግሪ እንዲኖራችሁ ከፈለጋችሁ ጥሩ ውጤት ሊኖራችሁ ይገባል። ጥሩ ውጤት እንዲኖራችሁ ከፈለጋችሁ በርትታችሁ መማር ይጠበቅባችኋል። በርትታችሁ መማር ከፈለጋችሁ ወደ ትምህርት ቤት መሄድ ይጠበቅባችኋል። ወደ ትምህርት ቤት ሄዳችሁ ጠንክራችሁ ከተማራችሁ ጥሩ ውጤት ማምጣት ትችላላችሁ። ጥሩ ውጤት ማምጣት ከቻላችሁ ዲግሪ ይኖራችኋል። ዲግሪ ማግኘት ትችላላችሁ። ዲግሪ ማግኘት ከቻላችሁ ባለ ዲግሪ መሆን ከቻላችሁ ሙያ ይኖራችኋል። ሙያ ካላችሁ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ። የደሃ ሰዎች ፍላጎት ብዙ ገንዘብ የሚያስገኝ ጥሩ ስራ እንዲኖራችሁ ስለሚፈልጉ ወደ ትምህርት ቤት እንድትሄዱ ይፈልጋሉ። ወደ ትምህርት ቤት ሄዳችሁ በርትታችሁ እንድትማሩ ይፈልጋሉ። በርትታችሁ ተምራችሁ ጥሩ ውጤት እንድታመጡ ይፈልጋሉ። ጥሩ ውጤት አምጥታችሁ ዲግሪ እንድትይዙ ይፈልጋሉ። ዲግሪ ይዛችሁ ባለሙያ መሆን እንድትችሉ ይፈልጋሉ። ባለሙያ መሆን ከቻላችሁ ሙያ ካላችሁ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ ብለው ያስባሉ። ለምሳሌ ያክል ጠበቃ መሆን እንድትችሉ ይፈልጋሉ። አካውንታንት እንድትሆኑ ይፈልጋሉ። አስተማማኝ የሆነ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ወይንም ደግሞ ብዙ ገንዘብ ሊያስገኝ የሚችል ጥሩ ስራ እንዲኖራችሁ ከፈለጋችሁ እነዚህን ፕሮሰሶች ማለፍ ይጠበቅባቸዋል። በዚህ ፕሮሰስ ማለፍ መቻል አለባችሁ። በዚህ ፕሮሰስ ካለፋችሁ አስተማማኝ የሆነ ጥቅም ያለው ዳጎስ ያለ ደሞዝ የሚያስገኝ ወይንም ደግሞ ብዙ ገንዘብ የሚያስገኝ ጥሩ ስራ ማግኘት ትችላላችሁ።